የበረኪና ነው ላርጎ የሚባል ቾብላ ላርጎ ነው ዛሬ ነው ጥላት ወጣለች መጀመሪያ ከዛ ከመኝታ ቤት ተከትሏት ሲሄድ ልትጠጣ ነው ላርጎ ይበል እንጂ አሲንክ ላርጎ ሳይሆን በረኪና ይመስለኛል እንደሱ እኮ ላርጎ ኢላ ያልባዘ ያ መርዝና ያ ሶዳ ነው ልትጠጣ ወስዶ ወደ ሽንት ቤት ሊጨምር ሲሄድ ቀጥታ በኪችን መስኮት በኩል ነው ያለው የወደቀ ነገር ነው የሰማሁት ነው የሚለው ሶል ብሎ ወደዛ ሲገባ ኦሬዲ የለችም የሚል ነገር ብለኛ የነገረን ነገር ከዛ በኋላ የተከሰቱ ነገሮች ትንሽ ለማውራት ይከብዳል ወደ መሬት ካረፈች በኋላ ወረዱ ሁሉም ሰዎች ከስር የሚሰሙ ሰዎች አሉ ድምጹ ምን አልከባድ እንደማይሆን ታውቃላችሁ ከዛ ልጅቷን አፋፍሳት እሱ መኪና ከታች የነበረ ግራውንድ ላይ ወደቀችበት ቦታ የነበረው አንድ የባንክ ሹፌር ነው የሱ መኪና እየነዳ ሄዱ ሁላችንም ከዛ ይሰማ ነው ከዛ ሹፌሩ አደረሳቸው ኦሬዲ ከአምስተኛ ላይ አይደለም ከደረጃ ላይ ሰወርቆ የሆነ ነገር እንኳን ቢነካው ምን እንደሚሆን ማሰብ አቅተንም ያ ሹፌሩ አደረሳቸው መኪናውንም እሱ ካዝና ከፋች ነኝ ብሎ ዛው ተለይደው እሱንም ፖሊስ ይዞት ሄደ ከዛ በኋላ ነው ሁላችንም የደረስነው ሌሎች የመጡት በጣም የሚያሳዝነኝ ነገር ከዚህ ፊት አሁን ያወራቸው ነገሮች ሲሆን ከዛ በኋላ ያሉ ነገሮች ናቸው የሚያሳዝኑኝ ፊቷን አይተናል እንትናን አይተናል እንደዚህ ነው እንደዛ ነው ብሎ ህሊና ያሌለው ልጅ አለኝ እኮ ነኝ ሁላችንም እኮ ነገ ሰው እናፈራለን ምን ያህልስ ነው ህይወታችን የሚኖረው በጣም የሚያሳዝነው ብዙ ነገሮችን አይተናል ብሎ ያወሩት ስም ጠርቼ ማውራት የምችላቸው የሷ ጓደኞች ጭምር አላዩ ማንንም አላያት ውሸታሞች ናቸው እንዴት ነው ያረፈችው በምን አይነት መልኩ ነው ልጅስ እውነት አልጠላትም ወይ እውነት ጥሏታል የሚለው ነገር ካዘኔታና ህሊና ይፍረድ ካለው ነገር አንፃር ነው ያላወራም ሌሎች አዩ ሰዎችም ጓደኞቹ ስራ ባልደረቦችን እነሱ ያወሩ በጣም ያዘንኩትና አንዳንድ የቅርብ ሰው ነኝ ብለው የሚያወሩ ሰዎች ረጅም ጊዜ ተጣሏቸው ሰዎች ናቸው ማለት ከሷ ጋር የማይነጋገሩ ጭምር ናቸው አንዳንድ